የምን አደጋ ካር አክሲደንት? በስመ አብ ወወልድ ወመንፈስ ቅዱስ። የምራችሁ ነው የሀገሬ ልጆች? ወይ በእመቤቴ ያት ምን መቼ? ወይ በእመቤቴ ገስ እየቀለዳችሁ መሆን አለበት። ሰምት አካባቢ ወይ በመድኃኒዓለም ወይ የምራችሁ ነው የሀገሬ ልጆች? ሰምት የእውነታችሁ ነው ማለት ነው። ሁላችሁም ጻፋችሁልኝ። ወይ መድኃኒዓለም ይዳብሰው፣ ወይ ክፉ አይንካው፣ ወይ ሰይፉ ምርጥ ሰው ነው። ጌታ ቀለል ያርግለት። አው ጉርሻ ነው የፖሰተው ማርያም። ወይ ሰይፉ ሰው ቀላል ነው፣ ቀላል ይሆንለት። ወይ ሰይፉ ሻማ እንወጣለን ማርያምን። ምርጥ ሰይፉ ሸቱ መለሰ ምርጥ ሰው ናቸው። ለኢትዮጵያ ለኛ ለኢትዮጵያኖች ያገለገሉ ሰዎች ናቸው ብለን በደፍረት በፊልም በሬዲዮ እንዲሁም በቴሌቪዥን ሌት ናይት ሾው የምናውቀው ሰይፉ ፋንታሁን ለመቄዶንያ በጎ አድራጎት ማህበር ሌሊቱ ሙሉ እስከ ንጋት ድረስ የተለያዩ ሰዎችን በመጋበዝ 5 ቢሊዮን ብር ለመሰብሰብ ሲለፋ ሁላችንም ከልባችን እናመሰግናለን ብለነው ነበር። ሰይፉ ከሰሞኑ የጤና እክል ገጥሞት ሆስፒታል ገብቶ ነበር። ዛሬ ባስተላለፈው መልእክትም እግዚአብሔር ይመስገን ቀለል ያደረገውን አድርጎልኛል፣ ከሰሞኑም በዚህ ሳምንት ወደ ስራ እመለሳለሁኝ ሲል ተናግሯል። ሁላችንም እንግዲህ ውድ ቤተሰቦቻችን ሰይፉ ፋንታሁንን ሁላችንም እናውቀዋለን። ከሰሞኑ ደግሞ እንግዲህ በመቄዶንያ ላይ ትልቅ እገዛ ለመቄዶንያ እያደረገ ይገኛል። በዚያም በድካሙ የተነሳ ነው ትንሽ የጤና እክል ገጥሞት ነበር። አሁን ግን እጅግ በጣም ደህና ነው። እንግዲህ ሁላችንም ደግሞ ኢትዮጵያውያኖች በጸሎት ሰይፉ ተሽሎት ደግሞ ወደ ስራው እንዲመለስ እናግዘው መልእክታችን ነው። ወደ ቀጣዩ ቪዲዮ I love you more than I can say. እንግሊዘኛ በጎጃምኛ ይሉታል። ወደ ቀጣይ ቪዲዮ ዛሬ የሜሪ ልደት ነው። ኦኤምጄ ሜሪዬ፣ በቃ ሜንሽን አድርጋት፣ ኢንስታግራም ላይ ሜንሽን አድርጋት። ሜሪዬ አንቺን ካላየው ያመኛል፣ ያንቀጠቅጠኛል፣ ወረ ላይ ይለኛል፣ ብርድ ይለኛል። ሜሪዬ የመጀመሪያ እኔ ልወቀጥልሽ፣ ልፈንድድልሽ፣ እኔ ልሰንጠቅልሽ፣ ላንቺ ስላረግዛለሁ፣ የኔ ኩላሊት፣ የኔ አይፎን 16፣ የኔ ፖስት ፊል፣ እኔ ምን ልሆንልሽ? አኩር ሃፒ በርዝዴይ ቢች ፖስት ጀማ ባባ ፒስ ነው አለላችሁ እና ዛሬ እኮ እንግዲህ ያው ልደቴ ነው። ለካስ ተወልደሻል ዛሬ። እንኳን ተወልደሽ ብራዘር፣ እንኳን ተወልደሽ ባባ። ለኔትሽ ብራዘር እንወድሻለን ወንድሜ። ሃፒ በርዝዴይ። አንተ የሰው አህያ ብዬ ሜንሽን ባደረገ ችግር አለው እንዴ? አይደብርሽም አይደለ? ቆይ ልብስ ተቀይሮ እንዴ? ታቱ ነው እንዲያረከው ምንድነው? ልቆ እንጂ አንተ ሲጀመር ገላህን አልታጠብክም አይደለ? በጣም ነው የሚሸተው። ደግሞ ፊት ምንድነው? በጣም ከስቷል። የቀበሌ ቅንጥብጣቢ ስጋ መስላል። አንተና ውሻ እኮ የሚለያችሁ በቃ ጭራ ብቻ ነው። እናት አልጋ ላይ እንደመሸናቃሉ
ነው እንዴ? ደግሞ እስካሁን አልተገረዝክማ። አልተገረዘም። አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ ወጥፋክ ማን ይገባ ወሳብ ፍቂ ተቀበየኝ ጭሱ አያውቁም በደ ታበናታ ኖ ፕሮብሌም ባክ ተደበላለኝ ዚስ ለሚኩራ ሚላል ገራንድ ፉርቲና ኖ ፕሮብሌም ባዬ ፋክሜን አያውቁም በደ ፋዝሩ ቢዚ ለጨነስክ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌድነስዴይ ፍራይዴይ በይ ሳተርዴይ ፉል ፓኬጅ በይ እንዴ አሞራዊን ዘስከይ በላይ ከበይ እንዴ ተደበረ እንዴ ወዳጅ ኧረ አክቲንግ አንደኛ ትችላላችሁ፣ ይመቻችሁ። በነገራችን ላይ ቲክቶክ መንደር ላይ በጣም በሚገርም ሁኔታ የመጡ ሊፕሲንግ የሚሰሩ ልጆች ናቸው እና ምን ልላችሁ ፈልጌ ነው each other together almost 10 mm today have to be recognized ጸዴ ልብስ በቅናሽ ብራንድ ማለኝ አላባሽ ካልሲ ማለኝ ምርቃት ሱሪ ለገዛኝ ከረባት ሮናልዶ መጥቶ ገዝቶኛል ሜሲ እንዳያየው ብሎኛል ኦማርም ለኤሊፍ ገዝቶላት ቀሚስ ወደ ቱርክ የኤሊፍ ወዳጆች የት ናችሁ? እየገዛችሁ ማለኝ ምርቃት ሱሪ ለገዛኝ ከረባት በቃ ወይንም የሆነ ኬሚካል ገዛው ቢሮአችን ያሉ ሰዎች እንደውም ሰርጀሪ እያሰሩ ነው ራሳሉ ነገሩን ማጋገር ያቃጥላል በኋላ እኔው ፕራንክ እንዳልደረግ ፈራለሁ የነገር ምን ያቀላም እንደምናታችሁ ነገሩ ሽንጉርጉሩን ካረገኝ ይበቃኛል ፀሐይ የመታው ነጭ ፈረንጅ መስላለሁ ቢያንስ ማይክል ጃክሰን ትዝ አለኝ ለዛ ነው ዘፈኑ የምትቀቡ ሰዎች ግን በስማ ድካሙ መላጣም ይቀባል እንዴ አንቺ እናንተ ትንሽ መልክ የተቀየረ መሰለኝ ይሄ ነገር ይለቃል አይለቀም የሚለውን ትንሽ ማኑዋሉን እንኳን ሳላነብ አይ ትንሽ ፈካ አልኩ እኮ ትንሽ ፈካ ብያለሁ ዛሬ ፕራንክ እንግዲህ እንደሌላው የሚያናድ እናንተን የሚያበሳጭ አይደለም ፈታ ትሉበታላችሁ ፈረንጅ ነው ነው my name is what ልላችኋለሁ የሚያቃጥል ነገር አለው ከበሬሙት እዚህ ነገር በላይ ጺሙን ሜካፕ የተቀባ ብቸኛው ሜካፕ አርቲስት ሼፍ ቶንዴ ካሜራው ወረም ተራሳየኝ ነው ይታያችኋል ግን ትንሽ ነጣላ አልኩባችሁ የቅድም ሰው ያልመሰልኩም ቢያንስ ነጭ ፈረንጅ እንኳን ባልሆን ህንድ አልመሰልኩም ህንድ ከኢትዮጵያ አልወጣው ቢያንስ አልተሳፈርኩም በቃ ተቃብቼ ልጨርስና ምን አደርጋለሁ መሰላችሁ ሳትመጣብኝ ቶሎ ብዬ ካሜራዬን እንደባብቅና በጥቅያን ኮርነር ላይ አደርግና ከዛ በኋላ ፍሪን ጠራታለሁ እንግዲህ እንደተለመደው ሽቶ ቀቢኝ ወይ ጫማ አምጪልኝ ወይም ሰው ደርሷል በሆነ ሰበብ ብቻ እዚህ እንድትመጣ አደርጋትና ታያለች አታይም የሞስራሊ ያስታውቃል ከዛ በኋላ እንግዲህ ምትናብረና ያለን ወደ ቤተሰቦቻችን ይሄ ቪዲዮ በጣም መስለስታችሁ ብትዝናኑበት ፈታ ዘና የምትሉበት ከባድ ፕራንክ ነው የትም እንዳትሄዱ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ግን ካሜራውን አዘጋጅ ይጠብቃሉ ያልኳችሁ ምንም ሊመጣልኝ አልቻለ ስለዚህ ጭቃ ነገሩን ደግሞ ልሞክረው እስቲ ዛሬ ግን ሌላ ሰው እንዳልመስል እኔ ብሎ ቤተሰብ እንትኑ ሜካፑን ግን ቆዳው የሚመጥበት መንገድ የእውነት አስተውላችሁታል እንዴ እውነትም ደርቋል ማለት ነው የምር የሆነ እዩት ደጋግማችሁ እስቲ ምጥጥ እኮ ነው የሚያደርገው ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ቪዲዮን ይመስል ነበር በሌላ በሚያስደስቱ ቪዲዮዎች በሚቀጥለው እንገናኛለን እንግዲህ ውድ ቤተሰቦቻችን ሳምንቱ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት ያማረቷ በሳምንት እንዲሆን እንደ ኒሻን ሚዲያ ምኞታችን ነው መልካም ሳምንት ባይ